እኛ ርዝቃችንን ከምንፈልገው በላይ ርዝቃችን እኛን ይፈልገናል። ኢማሙ ጠበራኒና ሌሎችም ከነቢዩ ዓለይሂ ሰላቱ ወሰላም ባስተላለፉት ሐዲስ የሰው ልጅ ሪዝቁ ይፈልገዋል አጀሉ እንደሚፈልገው ሁሉ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ስግብግብነት ሐራም እንድትሰራ ሊገፋፋ እንደማይገባ ተናግረዋል። ከልክ በላይ ስለጓጓህና ሐሪስ ስለሆንክ ለአንተ ያልተከተበው አይመጣም። ቀዝቀዝ ስላልክ ደግሞ ለአንተ የተከተበው አይቀርም። ጅብሪል ዓለይሂ ሰላም ነግሮኛል፣ የትኛውም ነፍስ አላህ ተባረከ ወተዓላ የከተበላትን ሳትጨርስ አትሞትም ብሎ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ምንበላው ምንለብሰው ለመኖር ያክል መሆን አለበት እንጂ ለፉክክር መሆን የለበትም። አላህ ተባረከ ወተዓላ ሰፋ አድርጎ ከሰጠህ አላህን ለማመስገን በሚል ጥሩ ልበስ፣ ጥሩ ብላ። መካከለኛ ሪዝቅ ከሆነ ያለህም መካከለኛ ልበስ፣ መካከለኛ ብላ። ዝቅተኛ ከሆነ ያለህ መሽል ሐል አልሐምዱሊላህ ያልክ ኑር። በዱንያ ጉዳይ ካንተ በታች ያሉትን እንጂ ማየት ያለብህ ካንተ በላይ ያሉትን ማየት የለብህ። ረሱላችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲታቸው በዲናችሁ ጉዳይ ከናንተ በላይ ያሉትን ተመልከቱ፣ በዱንያችሁ ጉዳይ ከናንተ በታች ያሉትን ተመልከቱ፣ እናንተ ዘንድ ያለውን የአላህን ጸጋ እንዳትንቁ ያደርጋችኋልና ብለዋል ዓለይሂ ሰላቱ ወሰላም። ሌሎች ደግሞ ብር አላቸው፣ ስራም አላቸው፣ ቋሚ የገቢ ምንጭም አላቸው። ከመሆኑም ጋር ሁሌ የሚያወራው ችግር፣ ረሃብ፣ መከራን በቀን አንድ ሰዓትም ከሚያርፍበት የለም። ከመሆኑም ጋር ስራ እንዲሰብስለው ስራ የለም ማለት ካኖ ለአንተ ስራ የለም ብሎ በመንገሩ አንተ የርዝቅ በር የምትከፍልለት ይመስላል። ምስኪን ምንም ማድረግ የማይችለውን መክሉቅ የሰው ልጅን ጌታ ይበደለኝ እያለ እየነገረው ነው። ወላክ መሆን የነበረበት አልሐምዱሊላህ አለ ነበር መባል ያለበት። ባይኖርህ ራሱ ለኢን ሸከርቱም ለአዚደነኩም ካመሰገናችሁ እጨምርላችኋለሁ፣ ወለኢን ከፈርቱም ንዕማዬን ካስተባበላችሁ ግን ኢነ ዐዛቢ ሸዲድ። ከዚህ የቁርአን አንቀጽ እንደምንረዳው ከሌሎችም ከተለያዩ ታሪኮች እንደምንረዳው ያለው የለኝም የሚል ሰው የነበረውን አላህ ይወስድበት፣ በረካ ብስ ያደርግበት። አላህን ተባረከ ወተዓላ በፈራን ቁጥር የርዝቅ በር ይከፈተልን። ወንጀልን በተዳፈረን ቁጥር የርዝቅ በር እየጠበበ ይመጣል። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ። በየሀገሩ በየመንደሩ ያሉ ሰዎች ትክክለኛውን ፍራቻ አላህን ቢፈሩት ከሰማይ የበረካን በር እንከፍትላቸው ነበር ይላል አላህ ተባረከ ወተዓላ። ከምድርም የበረካን በር እንከፍትላቸው ነበር ይላል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ ወመን ኢህተዳ ቢሁዳሁ ወተበዐ ሱነተሁ ኢላ የውሚዲን። አማ በዕድ። አሰላሙ ዐለይኩም ወረሕመቱላህ ወበረካቱህ። መነጋገሪያ ርዕሳችን እንደሰማችሁት ርዝቅን በተመለከተ ይሆናል። ባለንበት ጊዜ በርካታ መኽሉቆች እናታቸው ሆድ ውስጥ ያሉ የረዘቃቸውን ራዚቁን ኻሊቁን አላህን ተባረከ ወተዓላ በመርሳት የርዝቅ ጉዳይ ከልክ በላይ ሲያስጨንቃቸውና ስራ እየጠፋ ነው፣ ምን ልንበላ ነው፣ ልጆቻችንን በምን ልናሳድግ ነው እያሉ ሌት ተቀን ዚክራቸው በግልም ይሁን በጋራ ወሬያቸው የርዝቅ ጉዳይ ሆኗል። የትኛውም ዘመን ላይ የትኛውም ሀገር ላይ የትኛውም ሁኔታ ላይ አላህ ተባረከ ወተዓላ ኸልቁን አይረሳም። ማንም በራሱ ሐውልና ቁዋ አይደለም ርዝቅ የሚያገኝ። እናቱ ማህፀን ውስጥ ያለ የረዘቀው የነበረው ጌታ አላህ ተባረከ ወተዓላ አጀሉ እስካለች ድረስ የትም ቢሆን ይረዝቃል። ርዝቁ ሰፊ ነው፣ ለሁሉም የሚበቃ ነው። እኛ ርዝቃችንን ከምንፈልገው በላይ ርዝቃችን እኛን ይፈልገናል። ኢማሙ ጠበራኒና ሌሎችም ከነቢዩ ዓለይሂ ሰላቱ ወሰላም ባስተላለፉት ሐዲስ የሰው ልጅ ሪዝቁ ይፈልገዋል
አጀሉ እንደሚፈልገው ሁሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጉድጓድ ውስጥ ቢኖር ወይም አንተ ጉድጓድ ውስጥ ገብተህ እንድታወጣ አላህ ያደርግሃል። አልያ ደግሞ ሰበቡን እርሱ ራሱ አበጅቶት ሪዝቁ ወደ አንተ እንዲመጣ አላህ ተባረከ ወተዓላ ያደርጋል። ወላኪን አላህ የሰው ልጆችን ሊፈተናቸው ለሪዝቁ አጀል ያበጅለታል። አንተ በፈለግከው ጊዜ በጠበቅከው ጊዜ በፈለግከው መልኩ ላይመጣ ይችላል። ፈተና ነው። እንደፈለጉትና ከፈለጉት በላይ ማግኘትም ፈተና ነው። የምትመኘውና የምትፈልገውን ያክል አለማግኘትም ፈተና ነው። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጀዑን ብሎ አላህ ተባረከ ወተዓላ በችግርም በድሎትም እንፈትናችኋለን፣ ዞሮ ዞሮ ሁላችሁም የምትመለሱት ወደኛ ነው ብሎ አላህ ተባረከ ወተዓላ። ማግኘት ድሎት ለአንተ ጥሩና ኒዕማ ሊመስልህ ይችላል። አንዳንዴ ግን ፊትና ነው። ሌላ ጊዜ ደግሞ ልታጣና ልትቸገር ትችላለህ። ለአንተ ይህ ትልቅ አደጋ ሊመስልህ ይችላል። ተቸግረህ ስትለምነው ድምፅህን መስማት ስለሚፈልግ ነው አላህ ተባረከ ወተዓላ። እንደዚሁ ደግሞ ለተወሰነ ጊዜ ስትጨናነቅ ምድር ስትጠብህ ያውም ለአጭር ጊዜ የተፈተንክ ከመሆኑ ጋር ምንም አቅም እንደሌለህ ዞሮ ዞሮ በአላህ ተባረከ ወተዓላ ሐውልና ቁዋ እንጂ መኖር እንደማትችል ታረጋግጥ ዘንድ ነው። ወኢላ አላህ ተባረከ ወተዓላ ሪዝቁን ሙሉ በሙሉ አይረሳም። ምክንያቱም የሰው ልጅ ለመኖር ከሚያስፈልጉት ነገሮች መሃል አንዱ መብላት፣ መጠጣት፣ መልበስ። እነዚህ ነገሮችን ለማሳካት የሪዝቅ በር ያስፈልጋል። ወቱሒቡነል ማለ ሑበን ጀማ ብሎ አላህ ተባረከ ወተዓላ። የሰው ልጅ በባህሪው ገንዘብን ይወዳል፣ ያውም ከልክ ያለፈው ውዴታ። ገንዘብን መውደድህ አላህ ዘንድ አያስወቅስህም። ራሱ እነማ የሚያስወቅሰው የገንዘቡ ውዴታ በሐራም ለመሰብሰብ የሚያነሳሳህ ከሆነ፣ የገንዘቡን ግዴታ እንዳትወጣ የሚያደርግህ ከሆነ ገንዘብ ለምን ወደድክ ተብለህ የምትወቀሰው። በሐላል የመጣን ገንዘብ ሐቁን የምትወጣለትን ገንዘብ ለምን ወደድክ አይልህም አላህ ተባረከ ወተዓላ። ለምን ሰራህ አይልህም አላህ ተባረከ ወተዓላ። በል የምትሰራው የምትከስበው ራስህ የሰው እጅ ከማየት ለመዳን ብለህ ከሆነ፣ በአንተ ስር ያሉ ሕፃናትን፣ ሚስትህን፣ ወላጆችህን ለመንከባከብ ብለህ ከሆነ ራሱን የቻለ የዒባዳ አይነት። ወላኪን እተቁላህ ወአጅሚሉ ፊ ጠለብ ብላ ነቢ ሰለላሁ ዐለይሂ ወሰለም አላህን ፍሩ፣ ሪዝቅ አፈላለጋችሁን አሳምሩት ብለዋል። ገቢ እስካስገባለህ ድረስ የፈለግከውን ዝም ብለህ እንድትሰራ ሸሪዓ አይፈቅድልህም። ከስብ ስራ ብለዋል። ወላኪን ሪዝቅ አፈላለግህ መንገዱ ያማረ መሆን እንዳለበት መክሯል። ስግብግብነት ሐራም እንድትሰራ ሊገፋፋ እንደማይገባ ተናግረዋል። ከልክ በላይ ስለጓጓህና ሐሪስ ስለሆንክ ለአንተ ያልተከተበው አይመጣም። ቀዝቀዝ ስላልክ ደግሞ ለአንተ የተከተበው አይቀርም። ጅብሪል ዓለይሂ ሰላም ነግሮኛል፣ የትኛውም ነፍስ አላህ ተባረከ ወተዓላ የከተበላትን ሳትጨርስ አትሞትም ብሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱንያን መውደድ፣ ፍርን መውደድ፣ ስራን መውደድ አያስወቅስም። እነማ የሚያስወቅሰው ያለ አግባብ መከሰቡን፣ በሐራም መሰብሰቡን፣ ሐቁን አለመስጠቱን። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም አሕመድና ሌሎችም ባስተላለፉት ሐዲስ ኒዕመል ማሉ ሷሊሑ ሊረጁሊ ሷሊሕ ብለዋል። ጥሩ ያማረ ገንዘብ ማለት ሷልሕና ደግ የሆነ የአላህ ባሪያ ዘንድ ያለ ገንዘብ ነው ብለዋል። የረሱል ሰለላሁ ዐለይሂ ወሰለም ሰሓቦች ይሰሩ ነበር። ነጋዴዎች ነበሩ፣ ገበሬዎች ነበሩ። ኢላ ገይሪ ዛሊክ ነቢይም ዐለይሂ ሰላቱ ወሰላም የማንም ገንዘብ አልጠቀመኝም